ሰላም ለእናንተ ውድ ቤተሰቦቼ እንኳን በሰላም መጣችሁ። እንግዲህ አባውል ሌተሮችን ጀምረን ነበረና ዛሬ ኦ ላይ ደርሰናል። ኢን አይን በተከታታይ ሰርቼላችኋለሁ። እሱ ቪዲዮ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ዛሬ ኦ ላይ ነው የምንገኘው። ይቺ ባውል ሌተር ኦ ደግሞ በተለያየ ምክንያት የተለያየ ድምጽ ትፈጥራለች ወይም የተለያየ ድምጽ በተለያየ ድምጽ እናነባታለን። እሱ መቼ ይፈጠራል፣ እንዴት ይፈጠራል፣ እንዴት አድርገንስ ፕሮናውንስ እናደርገዋለን፣ ከሷ በፊት የሚመጣው ተነባቢስ በኦ ድምጽ በመቀያየሩ ምክንያት ምን ያህል ተጽዕኖ ይደርስበታል የሚለውን በሰፊው እናያለን። ቪዲዮአችን ላይክ በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ቤተሰብኑን ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮአችን እንገባለን ማለት እንግዲህ ኦ ከአምስቶቹ አናባቢዎች ስንተኛው ነው? አራተኛው ማለት ነው። አራተኛው ኦ ነው እዚህ እንትኑ ላይ ስክሪን ላይ እንደምታዩት። ስለዚህ ይሄ ኦ በተለያየ ምክንያት የተለያየ ድምጽ ይመጣል። እንደ ኦ ይነበባል። ኦ ብለን በአጭሩ እናነባዋለን። ኦ ብለን ረጅም አድርገን እናነባዋለን። ኦ ብለን እናነባዋለን። እ ብለን እናነባዋለን። ይሄ ድምጽ መቼ ይፈጠራል? እንዴት ይፈጠራል? ይሄ ድምጽስ ከእሷ በፊት የሚመጣው ተነባቢ ምን ያህል ተጽዕኖ ያደርስበታል የሚለውን እናያለን። ስለዚህ የመጀመሪያ ሾርቱን ነው የምናየው። ስለዚህ ሾርት ስናየው ምንድነው? ከአጥራናችን ከአፋችን ላይ ቶሎ ነው የሚያልቀው። ኦ ነው የምንለው፣ ቶሎ ነው የሚያልቀው። ስለዚህ ይህን ሾርት ሳውንድ እንለዋለን፣ አለዛ ደግሞ ፎኔክስ ብለን እንጠራዋለን ማለት ነው። ስለዚህ ይህ ድምጽ መቼ ይፈጠራል ስንል እንደተለመደው ሁሎችም አናባቢዎች በክሎዝ ሊብል ወይም ዝግ ክፍለ ቃል በምንለው ሲመጡ ሾርት እንደሚሆኑት ይህም ሾርት ይሆናል ማለት ነው። ያ ማለት ከሁለት ተነባቢ መካከል ሲመጣ ማለት ነው። ከሁለት ተነባቢ መካከል ሲመጣ ኦ ምን ሆኖ ይነበባል? ኦ ብለን በአጭሩ እናነባዋለን፣ አይረዝምም። እንዲሁም በአክሰንት ይለያያል። ያ ማለት ብሪቲሽ እና አሜሪካ በሚል ይለያያል እንጂ እንደ አም ትነበባለች። አብላ የምትነበብበትም አለ፣ ግን እሱኛው አክሰንቱ ይለያያል ማለት ነው። አክሰንቱ ይለያያል። ይሄ ሲሆን ማለት ነው። ስለዚህ ኦ እንደ ኦ የምንነበብበትን ስናይ የመጀመሪያው ኤግዛምፕል የምናይ ምንድን ነው? ፒኦቲ ብናደርገው ይህ አሁን ከሁለት ተነባቢ መካከል ነው የመጣው። ስለዚህ በዚህ ጊዜ ኦ ምን ትሆናለች? ሾርት ትሆናለች። ቶሎ ነው የምታልቀው ብለን ማለት። ስለዚህ ፒኦት ፖት ነው የምንለው፣ ፖት አይሆንም። ኦ የሚል ድምፅ አይረዝምም። ይቺ ፖት ነው የምትሆነው፣ ቶሎ ነው የምታልቀው። ፖት ፒኦቲ ፖት ብለን እናነባለን። ስለዚህ ኦን ምን አደረግነው? ሾርት አደረግነው ማለት ነው። ኤግዛምፕል ቢንጨምር ዲኦጂ ሴው ዲና ጂ ያለው እሱ ሁለቱ ተነባቢ ነው። ስለዚህ ከእነሱ መካከል ኦ መጥቷል። ስለዚህ በዚህ ጊዜ ምንድነው የሚሆነው? ሾርት ነው የሚሆነው። ስለዚህ ኦ ይሆናል። ስለዚህ ዶግ እንላለን ማለት ነው። ዶግ እንላለን። እንዲሁም ኤች ኦ ቢ ብንለው ይሄ አሁን ምንድነው? ኮፕ ይሆናል ማለት ነው። በጣም ነው የሚያጥረው፣ ኮፕ ይሆናል። ስለዚህ ፖት ስንል ሸክላ ወይም ድስት ማለታችን ነው። ዶግ ስንል ደግሞ ውሻ ነው። ከዛ ኮፕ ስንል ደግሞ ወደ ላይ መስለን ሆፕ እንለዋለን። ኢ ሳትኖር ነው፣ ግን ኢ ካለች ደግሞ ትርጉሙ ይለያል። ፕሮናንሴሽኑ ይለያል፣ ትርጉሙ ይለያል። ግን ኢ ካለች ግን ወደ ላይ መስለን ምን እንለዋለን? ሆፕ። ዛት ሚንስ ጃምፒንግ ማለት ነው። ጃምፒንግ ሆፕ እንላለን በሌላ ቃል ማለት ነው። ይህንን ምን እንለዋለን? ኦ ሾርት እናደርገዋለን ማለት ነው። ሌላ ኤግዛምፕል እንጨምር። ቢኦኤክስ ቦክስ። ቦክስ ታጥራለች፣ ኦ በጣም ትፈጥናለች። ቦክስ ኤልኦጂ ሎክ ሎክ ሎክ። ስለዚህ ቦክስ ስንል ሳጥን፣ የሆነ ሳጥን ነገር ቦክስ እንለዋለን። ሎክ ስንል ደግሞ ግንድ ክርክድ በሚል ወይም በዛና በዛ የተቆረጠ ግንድ እሱን ሎክ እንላለን ማለት። ስለዚህ ኦ ግን ምንድነው የምትሆነው? አጭር ነው የምትሆነው። አሁንም ኤች ኦ ቲ ብናየው ምንድነው? ከሁለት ተነባቢ መካከል መጥቷል። ሆት ብለን ነው የምናነብ፣ ሆት ብለን እናነባለን። ይሄ ሙቀት ስንል ሆት እንላለን ማለት ነው። ሌላ ምን አለ? ጂ ኦ ቢ ጆብ ጆብ። ስለዚህ ይሄኛው አጭር ይሆናል ማለት። ይሄንን ሾርት ሳውንድ ኦ ሾርት ሳውንድ እንለዋለን ማለት ነው። ኦ ሾርት ሳውንድ እንለዋለን። በጣም ነው የሚፈጠን። ቀጣይ ኦ ሎንግ ሲሆን ደግሞ ምን አይነት ድምጽ ይኖረዋል ስንል የተወሰነ ኦ የሚል ድምጽ ከኋላ ከኦ ቀጥለን ይመጣል ማለት ነው። ኦ የሚል ድምጽ ይመጣል። ይሄ የሚፈጠር መቼ ነው ከተባለ አንደኛ ኦ መጨረሻ ላይ ከመጣ፣ የወርድ መጨረሻ ላይ ከመጣ በዚህ ጊዜ ኦ የሚል ድምጽ ይፈጠራል ማለት ነው። ከዛ ደግሞ የኢ ማጂክ ሳውንድ፣ ያ ማለት ኢ መጨረሻ ላይ መጣ፣ ከኢ በፊት ኮንሶናንት ካለና ከኮንሶናንት በፊት ደግሞ ምን ካለ ማለት ነው? ኦ ካለ። ስለዚህ በዚህ ጊዜ ኦ ምንድነው? ኦ የሚል ድምጽ የተወሰነ ካፋችን ላይ የመጎተት ባህሪ ወይም ውይ የሚል ድምጽ የመጨመር ባህሪ ይኖረዋል ማለት። ለምሳሌ ኤን እና ኦ ብናየው ኤን ኦ ኖ ነው፣ ኖ ጂኦ ጎ። ስለዚህ ኦ የሚል ድምጽ
ከዚያ ላይ ኦ ነበር የምትሆነው ታጥራለች ሾርት ስትሆን። እዚህ ላይ ግን ኦ የሚል ድምፅ የተወሰነ ይጨምራል ማለት ነው። ስለዚህ ይህኛውን ሎንግ ሳውንድ እንለዋለን ማለት ነው፣ ኦ መጨረሻ ላይ ሲመጣ ማለት ነው። ቀጣይ ደግሞ ምንድነው ፓተርኑ የምናየው ኢ መጨረሻ ኢ ማጂክ ሳውንድ ማለት ነው። ያ ማለት ኢ መጨረሻ ላይ መጣ ከኢ በፊት ተነባቢ ካለና ከተነባቢው በፊት ደግሞ ማን ካለ ማለት ነው ኦ ካለ ማለት ነው። ለምሳሌ ኤች ኦ ኤም ኢ። ስለዚህ ኢ መጨረሻ ላይ ያለች ኤም አለች። ምን ኤም ምንድነች? ኮንሶናንት ወይም ተነባቢ ነች። ከዛ ከኤም በፊት ማን አለ? ኦ አለ። ከኦ በፊት ይቻለ። ስለዚህ ኦ ምንድነው ስለ ሎንግ ነው የሚሆን፣ ምክንያቱም ኢ ሳይለንት ስለምትሆን ማጂክ ሳውንድ ስለምትሆን ማለት። ስለዚህ ሂ ኦ ሆም ሆም። ስለዚህ ኖ ስንል አይሆንም አይደረግም፣ ኔጋቲቭ የሆነ መልስ ነው። ጎ ስንል ደግሞ መሄድ። ስለዚህ ሆም ስንል ደግሞ ቤት ስንል ሆም እንላለን ማለት። ስለዚህ ይህ ምን እንለዋለን? ኦ ሎንግ ሳውንድ እንለዋለን ማለት ነው። ኦ ሎንግ ሳውንድ እንለዋለን ማለት ነው። ዳብናይ ፒ ኦ ኤል ኢ ፒ ኦ ኤል ኢ። ይኸው ኢ መጨረሻ ላይ መጣለች፣ ኤል አለች። ኮንሶናንት ከኤል በፊት ኦ አለ። ስለዚህ በዚህ ጊዜ ኦ ነው የሚሆን። ስለዚህ ድ ኦ ል ፖል ፖል። የመብራት እንጨት ወይም የሆነ ብረት ሊሆን ይችላል፣ የሲሚንቶ ከተሰራም ሊሆን ይችላል። እሱንን ፖል እንለዋለን። ስለዚህ ኦ ምን ይሆናል? ኦ ይሆናል፣ ሎንግ ሳውንድ እንለዋለን። ስለዚህ በዚህ ምክንያት ብለን እናነባለን ማለት ነው። ሌላ ኤች ኦ ኤል ኢ ብናደርገው ህ ኦ ል ሆል ነው የምንለው፣ ሆል እንላለን። ስለዚህ የሆነ ቀዳዳ ጎሬ ነገር ወይም የሆነ ጉድጓድ ስንል ምን እንጠራለን ማለት ነው። ከዛ ኤስ ማነው ሲ ኦ ዲ ኢ ኮድ 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 እንላለን። ስለዚህ ይሄ ኮንድ ኦ የሚነበብበት ነው ማለት ነው። እዚህ ላይ ሎንግ ሳውንድ እንለዋለን ማለት ነው። ኤ ማነው ኦ እንደ ማን የሚነበብበት ነው? እንደ ኦ መነበብ አለበት። ነገር ግን እንደ ኦ ተነቦ ምን መሆን አለበት? ከሱ በፊት ከመጣው ተነባቢ ጋር ድምፁ ምን ማለት አለበት? አብሮ ብሊ መሆን አለበት፣ መዋሃድ አለበት። ኦ ለብቻውን እዚህ ላይ አውጣም። ስለዚህ ኮ ስንል ኮ ነው ሰባተኛ ድምፅ ማለት ነው። ያ ማለት ክ ሲደመር ኦ ማለት ነው። ኮ ሆል ስንል ሆ ነው የኸ ሰባተኛ ድምፅ። ስለዚህ የኤች እና የኦ ድምፅ አንድ ላይ ይዋሃዳል። የሲ እና የኦ ድምፅ አንድ ላይ ይዋሃዳል። እዚህ ላይ ሲ ሃርድ ስለምትሆን እንደ ከዘር ስለምትነበብ ኦ ስለተከተላት ማለት ነው። ስለዚህ በዚህ መንገድ ደጋግማችሁ በመጻፍም መሞከር ትችላላችሁ ማለት ነው። ሰው ወደ ቀጣይ ስንሄድ ቀጣይ ደግሞ ምንድነው ኦ ዳብል ሆኖ ሲመጣ እንዴት አድርገን እናነባዋለን? አው ካንቱ ፕሮኖንስ ኢት ነው። እሱን እንዴት አድርገን እናነባዋለን? ኦ ዳብል ሆኖ ሲመጣ ከአንድ ላይ ማለት ነው። ሁለቱ ከአንድ ላይ ሲመጣ ሁለት ኦ ሲመጣ እንዴት አድርገን እናነባዋለን ነው። ሰው በዚህ ጊዜ ይህ ምንድነው ኡ የሚል ድምጽ ነው የሚሰጠን። ኦም አይሆንም ኡ የሚል ድምጽ ይሰጠናል። የአቤት ሁለተኛ ድምጽ ኡ የሚለው ያ ማለት በሌላ አባባል ደግሞ ምንድነው ዩ ሎንግ ሲሆን ማለት ነው። ወደፊት እናየዋለን። ዩ ሎንግ ሲሆን ኡ የሚል ድምጽ ይሰጠናል። እሱን ድምጽ ይሰጠናል ማለት ነው። ለምሳሌ ኤፍ ኦ ኦ ቲ ይኸው ከዚህ ላይ እንደምታዩት ኦ ሁለቱ ከአንድ ላይ መጥቷል። ሁለት ኦ ከአንድ ላይ መጥቷል። አሁን ሁለቱ ኦ ከአንድ ላይ ኡ ይሆንና መነበብ ያለበት ግን ከማን ጋር ነው? ከኤፍ ጋር አብሮ መዋሃድ አለበት። ስለዚህ ፉት ፉት እንላለን ማለት ነው። ፉት እንላለን። ስለዚህ ይህንን ኦ ምን እንለዋለን? ኦ ዳብል ሳውንድ እንላለን። እንደ ኦ ሲነበብ ማለት ነው። ኦ ዳብል ሳውንድ እንለዋለን። ስለዚህ ፉት እንላለን ማለት ነው። ፉት እግሮች ስንል ፉት እንላለን ማለት ነው። ኤፍ ኦ ኦ ዲ ፉድ 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 ይኸው ፉድ ነው የምንለው። ስለዚህ ኦ ዳብል ኦ ሆኖ ምን አለው ማለት ነው? ኦ ብለን አነበብ ነው። ስናነበው ገና ከሁለቶቹ አናባቢዎች ወይም ከሁለቶቹ ኦ በፊት ቀድሞ ከመጣው ተነባቢ ጋር ድምፁን ከአንድ ላይ ታዋህዱታላችሁ። ስለዚህ ፉድ 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 ምግብ ስንል ፉድ እንላለን። ኦ ኦ ኤን ሙን ሙን። ስለዚህ ሙ ያው ኦ የሚል ድምጽ ይሰጠናል። ዳብል ኦ ሲሆን ኦ ብለን እናነባለን ማለት ነው። ኤል ኦ ኦ ኬ ሉክ ሉክ ያው ኦ የሚል ድምጽ ይሰጠናል ማለት ነው። ቢ ኦ ኦ ኬ ቡክ ቡክ የሚል ድምጽ ይሰጠናል። አሁን እነዚህ በሁለት ይከፈላሉ። ኦ ሆኖ ረዥምና ሎንግ የምንለው ለምሳሌ ፉድ ስንልና ሙል ስንል የተመሳሳይ የሆነ የጊዜ ቆይታ አይኖረውም።
ፉድ ስንል ይፈጥናል። ሙን ስንል ደግሞ ምንድነው ትንሽ አፋችን ላይ ይቆያል። ይሄንን መክፈል ይቻላል፣ ግን እንዳጠቃላይ ሁለቱም ድምፅ ምንድነው ኡ የሚል ድምፅ ነው የሚወጣው። ግን ኡ የሚለው ድምፅ የመቆየትና ምንድነው አፋችን ላይ የመቆየትና ቶሎ የማለቅ ባህሪው። ፉድ ስትሉ ቶሎ ነው የሚያልቅ። ቡክ ስትሉ ቶሎ ነው የሚያልቅ። ፉት ስትሉ ቶሎ ነው የሚያልቅ። ሌላ ሙን ስትሉ ግን ምንድነው ከአፋችን ላይ ይቆያል። እንደገና SPOON ብንወስደው ስፑን ነው። ይኸው ስፑን። ስለዚህ ማንኪያ ስንል ስፑን። አሁን ስፑ ይኸው ፑ ብሎ ከአፋችን ላይ ምን ይላል ይቆያል። አሁን ይሄ በሁለት ይከፈላል፣ ረዥምና ምን አጭር ተብሎ። ግን ምንድነው ሁለቱም ተመሳሳይ ድምፅ ነው የሚወጣ። ኡ ብለን ነው የምናነበው። ስፑን ስንል በጣም ምን ይሆናል ይቆያል፣ ይረዝማል ማለት ነው። ስለዚህ በዚህ መንገድ ደጋግማችሁ መሞከር ትችላላችሁ። ስለዚህ ፉድ ስንል እግሮች፣ ፉድ ስንል ምግብ፣ ሙን ስንል ጨረቃ፣ ሉክ ስንል መመልከት፣ ቡክ ስንል መጽሐፍት፣ ከዛ ኩክ ስንል አሁንም በተመሳሳይ COOK ኩክ እንላለን። ስለዚህ ይህም አሁን ምንድነው ረዥም ነው ይቆያል። ኩክ ማዘጋጀት ወይም መስራት ኩክ እንላለን። ይሄ ምንድነው ይቆያል ማለት። ስለዚህ በዚህ መንገድ ደጋግማችሁ ደብተር ላይ በመጻፍ እናንተም በመደጋገም ለማመድ ትችላላችሁ። ቀጣይ ኦና አር መጥቶ መጨረሻ ላይ ቢመጣ ምን ብለን ልናነበው እንችላለን ነው። በዚህ ጊዜ ተብሎ ይነበባል። ኦና አር መጥቶ መጨረሻ ላይ ከሆነ ምን ብለን እናነበዋለን? ያ ማለት አር ይሆናል ማለት ነው። ዩ ማነው ኦ እንደማን ይሆናል? እንደ አ ይነበባል። ለምሳሌ DOCTOR ዶክተር ነው የምንለው። ዶክቶ አንለው፣ ዶክተር ግን የመጣ ሆነ ተር ነው የምንለው። ዶክተር እንላለን ማለት ነው። ዶክተር ብለን እንጠራለን። ACTOR አክተር አክቶ አንልም። አክቶ ሳይሆን አክተር እንላለን። ስለዚህ ተዋናይ ወይም ፊልም ሰሪ አክተር ስንለው ዶክተር ነው በአማርኛም። ስለዚህ ኦ ግን እንደማን ተነበበ? እንደ አ ተነበበ ማለት። ስለዚህ ይህን ድምፅ ይሰጠናል ማለት። ስለዚህ ይህንን በመደጋገም እናንተ ደብተር ላይ በመጻፍ እንዲሁም ቃላቱን በመደጋገም ድምፁን መለማመድ ትችላላችሁ ማለት። COLOR ብናደርገው ከለር ነው የሚሆነው። ኮሎር አይደለም፣ ከለር። ሁለቱም እዚህ ላይ ነው የሚሆነው ኦ ማለት ነው። ከለር እንላለን ማለት ነው። MIRROR ሚረር እንላለን። ከለር ስንል ቀለም ማለታችን ነው። ሚረር ስንል ደግሞ ምንድነው? ሚረር ስንል ደግሞ መስታወት ሚረር እንለው። ግን ኦአር መጨረሻ ላይ መጥቶ ሚራ ነው። ዳብል አር ራ እንልና ምክንያቱም ከኋላው ኦ አለ። ኦ ግን አር ስለተከተለና መጨረሻ ላይ ስለሆነ አ ስለሚሆን ስለዚህ የአር ድምፅ ምን ይሆናል? ራ ይሆናል ማለት ነው። የሁለቶቹ አር ጋር ሚር እንላለን ማለት ነው። MOTOR ሞተር ያው ተር ነው የምንለው። ኦአር ነው ተር እንላለን። ሞተር VISITOR ቪዚተር ነው የምንለው። ቪዚተር ስለዚህ ጎብኚዎች፣ ቪዚተር ጎብኚዎች። TAILOR ቴለር እንላለን። ቴለር ስለዚህ ኤና አይ ካንድ ላይ መጥቷል። አይ ግን ሳይለንት ይሆንና ኤ ሎንግ ይሆናል። ኤ ይሆናል። በባለፈው አይተነዋል። እሱን ማየት ትችላላችሁ። ኦአር ግን መጨረሻ መጥቷል። አር ብለን እናነባለን። ቴለር እንላለን ማለት። ስለዚህ ኦአር በዚህ መንገድ እናነባለን ማለት ነው። ወይም ኦን በዚህ መንገድ እናነባለን። ሌላ የመጨረሻ ቲፕ የሚሆን ምን አለ? ፋንክሽናል ወርድ ወይም ኮመን የምንለው አለ። እሱ ምንድነው? አንዳንዴ ኤም ሲከተላት፣ አንዳንዴ ደግሞ ቪ ሲከተላት እንደማን ትነበባለች? እንደ አና እንደ አ ትነበባለች። ለምሳሌ ማን ሲከተላት? ቪ ሲከተላት እንደማን? እንደ አ ትነበባለች። ለምሳሌ LOVE የሚለውን ሎቭ ሳይሆን ላቭ ብለን ነው የምናነበው። ላቭ ነው የምንለው። ላቭ ስለዚህ ኦ እንደማን? እንደ አ ትነበባለች ማለት ነው። ከዛ ምን አለ ደግሞ አሁንም GLOVE ስንለው ግላቭ ነው የምንለው። ግላቭ
እንላለን ማለት ነው። ግላብ ግሎብ አይደለም፣ ግላብ ነው። ግሎብ ካልነ ሌላ ነው ስለሚሆን ግላብ እንላለን። ስለዚህ ኦ እንደማን ትነበባለች? እንደ አ ትነበባለች ማለት ነው። ማን ሲከተላት? ቤት ሲከተላት። ግን ይሄኛው ምንድነው ኮመን ወርድ ወይም ፋንክሽናል ወርድ በሚለው ነው እንጂ ኖርማሊ ቪ ሲከተለው ራሱ እንደ ኦ ይነበባል። ለምሳሌ STOVE ስቶቭ ብለን ነው የምናነበው። ዝም ከዚህ ላይ ቪ ተከትሎታል፣ ግን ኦ ነው የሚሆን። ስለዚህ እነዚያ ምንድናቸው? ፋንክሽናል ወርድ ወይም ኮመን ወርድ በሚሉት ይሄዱና ግን ኦ መጥቶ እንደ አ እናነበዋለን። ሌላ አሁን ምን አለ? እንደ አ የሚነበብበት ቲኤች ሲከተለው ያሁን ፋንክሽናል ወርድ ነው። ቲኤች ሲከተለው ለምሳሌ MOTHER ምንድን ነው የምንለው? ማዘር ነው የምንለው። ስለዚህ ኦ ሲከተለውም ቲኤች ሲከተለው አንዳንዴ ምን ይሆናል? እንደ አ ይነበባል። አሁን ይሄ ምን በሚለው ነው የሚሄድልን? ፋንክሽናል ወርድ ወይም ኮመን ወርድ በሚለው ነው የሚሄድልን ማለት ነው። ስለዚህ እንደ አ ይነበባል። ቪ ሲከተለው ቲኤች ሲከተለው ሞስት ኦፍ ዘ ታይም በአብዛኛው ጊዜ ይፈጠራል፣ ግን ደግሞ እንደሱ ብለን 100% መውሰድ አንችልም። ስለዚህ ፋንክሽናል ወርድ ወይም ኮመን ወርድ በሚለው እናያለን ማለት ነው። ስለዚህ በዚህ መንገድ እናነባለን። እንደ አ የሚነበብበት አሁን ፋንክሽናል ወርድ ኮመን በሚለው ለምሳሌ COME ቢሆን ኮም ሳይሆን የምንለው ከም ነው የምንለው ከም ነው። ስለዚህ ከዚህ ላይ ኦ እንደማን ይነበባል? እንደ አ ይነበባል ማለት ነው። SOME ሰም ነው የምንለው፣ ሶም አይደለም ሰም እንላለን። ስለዚህ እዚህ ጊዜ ኦ እንደማን? እንደ አ ይነበባል። ስለዚህ ይህንን ፋንክሽናል ወርድ ወይም ኮመን ወርድ ብለን እንጠራዋለን ማለት ነው። ስለዚህ ኦ ሳውንድ ይህን ይመስላል። እርግጠኛ ነኝ እስካሁን ቆይታችሁ ከሆነ ብዙ ነገር ታተርፋላችሁ። ቻናላችን ሰብስክራይብ በማድረግ እንዲሁም ቪዲዮዎችን ላይክ በማድረግ እና ለቀጣይ ሌሎችንም ቋንቋዎች እሰራላችኋለሁ። አማርኛ፣ ሂሳብን። ዛሬ እስከ ሰዓት አብራችሁ ስለቆያችሁኝ እጅግ ከልብ አመሰግናለሁ። ቪዲዮችን እስከምንገናኝ ድረስ መልካም ሁሉ ከእናንተ ጋር ይሁን። ባይ